ከግሎዶክ አካዳሚ ዛሬ ይዤላችሁ የመጣሁት 4.1 graphical solutions of system of linear equalities ሚለውን ነው። ሶ ዛሬ የምናየው ምንድነው የ4.1ን የመጀመሪያውን ቶፒክ ነው። ሶ ስለ ኢንኢኳሊቲ ነው ሞር ዲስከስ የምናደርገው ማለት ነው በዛሬው ቪዲዮ። እንደተለመደው ለዩቲዩብ ቻናላችን አዲስ የሆናችሁ ተማሪዎች ሰብስክራይብ ማድረግ አትርሱ፣ እንዲሁም ላይክ እና ሼር ማድረግም አይለያችሁ። በተጨማሪ ሐሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ ጻፉልን። በተጨማሪ @globdoc academy ብላችሁ ቴሌግራም ቻናላችንን ፎሎ ማድረግ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሶ የዛሬው ቶፒክ graphical solution of system of linear inequality ነው። ከዚህ በፊት በነበረን የኢንትሮዳክሽን ቪዲዮ ስለ ሊኒየር ፕሮግራሚንግ ጀነራል የሆነ ኢንፎርሜሽኖችን አይተን ነበር አይደለ? ኤግዛምፕልን ሁላ አይተን ነበር። በኤግዛምፕል መልክ እንዴት አድርገን የአንድን ፋንክሽን ወይም ኦብጀክቲቭ ፋንክሽን ያልነው ማለት ነው የሱን ማክሲመም እና ሚኒመም እንዴት አድርገን ነው የምናገኘው። በተጨማሪ ሊኒየር ፕሮግራሚንግ ምን አይነት አፕሊኬሽኖች አሏቸው የሚለውን ነገር በደንብ አድርገን አይተን ነበር። ሶ ዛሬ የምናየው ሞር ፎከስ የምናደርገው በኢኒኳሊቲዎች ላይ ነው። ሶሪ ከታርጋትችን ከቶፒኩ ልነሳ። ዛሬ የምናየው ቶፒክ ምንድነው ብያችኋለሁ? graphical solution of system of linear inequality ነው። system of linear equality ነው። ከዚህ በፊት በነበረን የኢንትሮዳክሽን ቪዲዮ ያየነው ስለ ሊኒየር ፕሮግራሚንግ ነበረ። ሊኒየር ፕሮግራሚንግ ምንድነው የሚለውን ዴፊኒሽኑን አይተን ነበረ። በተጨማሪ በኤግዛምፕል መልክ ሊኒየር ፕሮግራሚንግ ምን ማለት ነው የሚለውን አይተን ነበረ። የአንድን ፋንክሽን ማክሲመም እና ሚኒመሙን በምን አይነት መንገድ ካልኩሌት እናደርጋለን የሚለው ነገር አይተን ነበር። በተጨማሪ በኢኮኖሚክስ ላይ፣ በቢዝነስ ላይ እንዲሁም በኢንጂነሪንግ ላይ ሊኒየር ፕሮግራሚንግ ምን አይነት አፕሊኬሽኖች አሉት የሚለውን ነበር ያየ ነው። በዛሬ ቪዲዮ ደግሞ የምናየው ምንድነው ኦኬ ከቶፒኩ ልነሳው ነው። የዛሬው ቶፒክ ምንድነው ብያችኋለሁ? graphical solutions of system of linear inequality ነው ብያችኋለሁ። ከዚህ በፊት በነበረን የኢንትሮዳክሽን ቪዲዮ ያየነው ስለ ሊኒየር ፕሮግራሚንግ ነበረ። ሊኒየር ፕሮግራሚንግ ምንድነው ዴፊኒሽኑን አየን። እንዲሁም ደግሞ በኤግዛምፕል መልክ እንዴት አድርገን የአንድን ፋንክሽን ሚኒመም እና ማክሲመም እናገኛለን የሚለውን በደንብ አይተን ነበር አይደለ? በተጨማሪ ደግሞ በኢኮኖሚክስ እና በቢዝነስ እንዲሁም በኢንጂነሪንግ ሊኒየር ፕሮግራሚንግ ምን አይነት አፕሊኬሽን አለው የሚለውንም ደግሞ በደንብ አይተን ነበር። ዛሬ የምናየው ሞር ፎከስ የምናደርገው ኢኒኳሊቲ ላይ ነው። እንዴት አድርገን ኢኒኳሊቲዎቹን ሶልቭ እናደርጋለን፣ ፕላስ እንዴት አድርገን በነምበር ሲስተም ላይ ኢንዲኬት ማድረግ እንችላለን የሚለው ነው የምናየው። መጀመሪያ ኢኒኳሊቲ ምንድነው የሚለው ነገር እንመልከት። አይ ቲንክ ኢኩዌሽን ምን እንደሆነ ወይም ኢኳሊቲዎች ምን እንደሆኑ ታውቃላችሁ ብዬ ተስፋ አደርጋለሁ አይደለ? ምን ማለት ነው ኢኳሊቲ? እስቲ ቪዲዮን ፖዝ አድርጉና ኢኳሊቲ ማለት ይሄ ነው ብላችሁ ዲስክራይብ አድርጉልኝ። ኦኬ ኢኳሊቲ ማለት ቤዚካሊ ማቴማቲካል ስቴትመንት፣ ሁለት ኤክስፕሬሽኖችን በኢኳሊቲ ጆይን ስታደርጉ ኮምፔር ስታደርጉ ያ ማቴማቲካል ኤክስፕሬሽን ይባላል ኢኩዌሽን ወይም ኢኳሊቲ ይባላል። ስሙ እንደሚነግራችሁ ኢኳሊቲ ማለት በኤክስፕሬሽኖቹ መካከል ያለው ሳይን ኢኳሊቲ ሳይን ነው ያላችሁ ነው። በኢኳሊቲ ሳይኑ ቦታ ኢንኢኳሊቲ ሳይኖችን ሰብስቲዩት ካደረጋችሁትስ የምታገኙት ማቴማቲካል ኤክስፕሬሽን ምን ይባላል? እሱ ኢኒኳሊቲ ይባላል ነው። ኢኒኳሊቲ ሳይን የምንላቸው አራት ሳይኖች ናቸው። ለዛን ኦር ኢኳል ቱ፣ ግሬተር ዛን እና ግሬተር ዛን ኦር ኢኳል ቱ ይባላሉ። እነዚህ አልጀብሪክ ኢኒኳሊቲ ሳይን ይባላሉ። እነዚህን ሳይኖች ተጠቅማችሁ
ሁለት የተለያዩ ማቴማቲካል ኤክስፕሬሽኖችን ኮምፔር ማድረግ ትችላላችሁ። የሆነ ኤክስፕሬሽን ከሆነ ኤክስፕሬሽን የሚበልጥ ከሆነ ግሬተር ዛን ትጠቀማላችሁ፣ ሚያንስ ደግሞ ከሆነ ለዛን ትጠቀማላችሁ ማለት ነው። ኢኳል የመሆን ፕሮባቢሊቲ ደግሞ ካለው ግሬተር ዛን ኢኳል ቱ ኦር ለዛን ኦር ኢኳል ቱ ብላችሁ እነዚህን አራቱን ኢንኢኳሊቲ መጠቀም ትችላላችሁ ነው። ባይ ዘ ዌይ ከነዚህ ከአራቱ ውስጥ ለዛንና ግሬተር ዛን ምን ይባላሉ? ስትሪክት ኢንኢኳሊቲ ይባላሉ። ስትሪክት ኢንኢኳሊቲ ይባላሉ። ለዛን ኦር ኢኳል ቱ ኦር ግሬተር ዛን ኦር ኢኳል ቱ ደግሞ ስላክ ኢንኢኳሊቲ ይባላሉ። ስላክ ኢንኢኳሊቲ እንላቸዋለን ነው። ሌላው ኢንኢኳሊቲዎችን ሶልቭ በምታደርጉበት ጊዜ የምትጠቀሙት ስቴፕ ወይ ደግሞ ስትራቴጂያችሁ ሞር ኦር ለስ ኢኩዌሽኖችን ሶልቭ ለማድረግ ከምትጠቀሙት ስቴፖች ጋር ተመሳሳዮች ናቸው ነው። ተመሳሳይ ኦልሞስት ተመሳሳይ ነው። ኦፍ ኮርስ ስፔሲፊክ የሆኑ ኢንኢኳሊቲዎችን ሶልቭ ስናደርግ የምንጠቀማቸው ስቴፖች አሉ፣ ግን ጀነራል ስቴፑ ወይም ጀነራል ስትራቴጂው ሶልቭ የማድረግ ስትራቴጂው ተመሳሳይ ነው። ሶ አንድን ኢንኢኳሊቲ እንዲሁም ኢኳሊቲ ሶልቭ በምታደርጉበት ጊዜ አዲሽን ኦፕሬሽኖችን ታደርጋላችሁ። ሰብትራክሽን፣ መልቲፕሊኬሽን እና ዲቪዥን ኦፕሬሽኖችን ታደርጋላችሁ። ያ ማለት የሚደመሩ ነገሮችን ትደምራላችሁ፣ ትቀንሳላችሁ፣ ታካፍላላችሁ። እነዚህን ሁሉ ኦፕሬሽኖችን አድርጋችሁ ነው ሲምፕሊፋይድ የሆነውን ኢንኢኳሊቲ የምታገኙት ነው የምታገኙት። ሌላው አንድ በጣም ኢምፖርታንት የሆነ ነገር አለ ኢኩዌሽን ላይ ወይ ደግሞ ኢኳሊቲዎች ላይ የሌለ ግን ኢንኢኳሊቲዎች ላይ ብቻ ያለ በጣም ኢምፖርታንት ፖይንት አለ። እሱ ምንድነው? አንድን ኢኳሊቲ በተመሳሳይ ፖዚቲቭ ነምበር ካካፈላችሁ ወይም ደግሞ ካባዛችሁ ሳይኑን አፌክት አያደርግም። በፖዚቲቭ ቁጥር ሁለቱንም ሳይድ የኢንኢኳሊቲውን ሌፍት እና ራይት ሳይዱን መልቲፕላይ ካደረጋችሁ ኦር ዲቫይድ ካደረጋችሁ ሳይኑ ምን አይሆንም? አይቀየርም። ነገር ግን በኔጌቲቭ ቁጥር ካባዛችሁ ወይ ደግሞ ካባዛችሁ ወይም ካካፈላችሁ ሳይኑን ሪቨርስ ማድረግ አለባችሁ። ይሄን ደግሞ የምታደርጉት ትሩዙን ለማድረግ ነው፣ ሜንቴን ለማድረግ ነው። የኢንኢኳሊቲውን ትሩዝ ቫልዩ ሜንቴን ለማድረግ ሲባል የግድን ማድረግ አለባችሁ፣ ሪቨርስ ማድረግ አለባችሁ። ግሬተር ዛን ከነበረ በኔጌቲቭ ቁጥር ካባዛችሁ ወይም ካካፈላችሁ ሳይኑ ኢኒሻሊ ለዛን ከነበረ ግሬተር ዛን ይሆናል። ግሬተር ዛን ደግሞ ከነበረ ለዛን ይሆናል። ግልጽ ነው አይደለ? በጣም ቀላል የሆነ ነገር ነው። ሶ በኤግዛምፕል እስቲ በኤግዛምፕል መልክ ዓለም 500 ብር አላት። 500 ብር ይዛ ወደ ገበያ ወጣች። መግዛት የፈለገችው ምንድነው? ዊት ፍላወር ነው ወይም ደግሞ ፍርኖ ዱቄት ነው። እኛ ፍርኖ ዱቄት የምንለው እሱን ነው ለመግዛት የፈለገችው። ይሄ ፍርኖ ዱቄት የሚሸጠው በፓኬት ነው። አንዱ ፓኬት 5 ኪሎ ግራም ክብደት አለው። አንዱ ፓኬት ደግሞ የሚሸጠው በ130 ብር ነው። ስለዚህ ይሄ ሪል ላይፍ ፕሮብለም ነው አይደለ? ሪል ላይፍ ፕሮብለም ነው። ይሄንን ሪል ላይፍ ፕሮብለም እንዴት አድርገን ነው ወደ ኢንኢኳሊቲ ትራንስሌት የምናደርገው ወይም ደግሞ ቼንጅ የምናደርገው ነው። ሶ ከዚህ ሪል ላይፍ ፕሮብሌም ላይ ምንድነው ቫሪየብል ነው ብላችሁ የምታስቡት? እስቲ የትኛው ኳንቲቲ ነው ቫሪየብል ነው ወይም ቫሪ ያደርጋል ብላችሁ የምታስቡት? ኦብቪየስሊ ምንድነው? ነምበር ኦፍ ፓኬታችሁ ነው። ነምበር ኦፍ ፓኬቱ ምንድነው? ቫሪየብላችን ነው። ምክንያቱም ዓለም አንድ ፓኬት ልትገዛ ትችላለች ወይም ሁለት ፓኬት ልትገዛ ትችላለች ኦር 3 ፓኬት ልትገዛ ትችላለች፣ አይታወቅም። ስለዚህ ስለማናቅ ቫሪየብል ነው። ቫሪየብል ማለት የዛ ቫሪየብል ቫልዩ ምን ይሆናል ማለት ነው? ቫሪ ያደርጋል ነው፣ ፊክስድ አይደለም ነው። ስለዚህ ዓለም ምን ያህል ፓኬት እንደምትገዛ ስለማናቅ ቫሪየብላችን ማን ይሆናል ማለት ነው? ነምበር ኦፍ ፓኬት ነው። ይህንን ነምበር ኦፍ ፓኬት በኤክስ ሲምቦል ሪፕሬዘንት አደረግ ነው። እናንተ ከፈለጋችሁ ሌላ ሲምቦል መጠቀም ትችላላችሁ። ዜድን መጠቀም ትችላላችሁ፣ ዋይን መጠቀም ትችላላችሁ፣ ኤኒ ሲምቦል። ግን በተለምዶ ቫሪየብሎችን ሪፕሬዘንት የምናደርገው በኤክስ ስለሆነ ከኤክስ ጋር ሞር ፋሚሊየር ስለሆናችሁ በዛ እንስራው ብለን ነው። ሶ ኤክስ አድርገን ሪፕሬዘንት አድርግ ነው ማንን? ነምበር ኦፍ ፓኬቱን። ሶ ይሄንን ሪል ላይፍ ፕሮብለም እንዴት አድርገን ነው ወደ ኢንኢኳሊቲ የምንቀይረው የሚለውን ነገር ስንመለከት ኢንኢኳሊቲው ይሄን ይመስላል። ሶ ኤክስ ምንድነው ብያችኋለሁ? ነምበር ኦፍ ፓኬት ነው። አንዱ ፓኬት በ130 ብር ነው የሚሸጠው። አጠቃላይ ደግሞ ይዛ የወጣችው የገንዘብ መጠን 500 ነው። ስለዚህ ዓለም መግዛት የምትችለው የዱቄት ወይ ደግሞ የፍርኖ ዱቄት መጠን አማውንቱ ማለት ነው ብሩ ከ500 ብር ማነስ መቻል አለበት። ከ500 ጋር እኩል የሚሆን ወይም የሚያንስ አማውንት ነው መግዛት የምትችለው ወይም ደግሞ መክፈል የምትችለው ማለት ነው። ሶ መክፈል በምትችለው መጠን ነው የነምበር ኦፍ ፓኬቱም ዲተርማይን የሚደረገው። ሶ እስቲ እያንዳንዱን ቼክ እናድርግ።
ዓለም ምንም አይነት ፍርኖ ዱቄት ባትገዛ ባዶ እጇን ብትመለስ ምን ያህል ገንዘብ ትከፍላለች? ዜሮ ገንዘብ፣ ምንም ገንዘብ አትከፍልም ነው። ይሄ ደግሞ ከያዘችው ብር ያንሳል፣ ለዛም 500 ነው። ስለዚህ ይሄ ስቴትመንት ምንድነው ማለት ነው? ትሩ ነው። ምክንያቱም 0 ከ500 ስለሚያንስ። ዓለም አንድ ፓኬት ብትገዛስ? አንድ የፍርኖ ዱቄት ፓኬት ብትገዛ ምን ያህል ብር ታወጣለች? 130 ሲባዛ በ1 130 ብር ታወጣለች። 130 ደግሞ ከያዘችው የብር መጠን ያንሳል። አፎርድ ማድረግ ትችላለች፣ መክፈል ትችላለች ማለት ነው። ስለዚህ ይሄ ኢኒኳሊቲ ምንድነው? ትሩ ነው። ትሩ ነው። ዓለም ሁለት ፓኬቶችን ደግሞ ብትገዛ 130 ሲባዛ በ2 260 ነው። የምትከፍለው 260 ብር ነው ማለት ነው። የያዘችው ደግሞ 500 ብር ነው። ስለዚህ የመግዛት አቅም አላት ወይም የመክፈል አቅም አላት ነው። 260 ከ500 ስለሚያንስ ይሄ ኢኒኳሊቲ ትሩ ነው ማለት ነው። ትሩ ነው። ቀጥሎ ደግሞ x3 ቢሆን ወይም 3 ፓኬቶችን ብትገዛ የምትከፍለው የገንዘብ መጠን 390 ነው። 390 ከ500 በታች ነው። አፎርድ ማድረግ ትችላለች ነው። ይሄ ስቴትመንት ትሩ ነው አጌን። ነገር ግን 4 ፓኬት መግዛት ብትፈልግ 130 ሲባዛ በ4 520 ነው። 520 ከ500 ያንሳል ወይስ ይበልጣል? ይበልጣል አይደል? 520 ከ500 አያንስም። ያ ማለት ዓለም 4 ፓኬት መግዛት አትችልም። ምክንያቱም 4 ፓኬት ልግዛ ካለች ምን ያህል ብር ማውጣት አለባት? 520 ብር ማውጣት አለባት። ኪሷ ውስጥ ደግሞ ምን ያህል ነው ያለው? 500 ብር ነው። 20 ብር ትርፍ ይመጣባታል ማለት ነው። ወይም 20 ብር ተጨማሪ መክፈል አለባት። ስለዚህ በ500 ብር 4 ፓኬቶችን መግዛት አትችልም። በኤክስ ቦታ 4ን እዚህ ኢኒኳሊቲ ውስጥ ብታስገቡት የምታገኙት ኤክስፕሬሽን ትሩ አይሆንም፣ ፎልስ ነው። ፎልስ ነው። ያ ማለት ምን ማለት ነው? ይሄ የሚነግራችሁ ትሩ የሚሆንባቸው የኤክስ ቫልዩዎች የዚህ ኢኒኳሊቲ ሶሉሽን ናቸው ማለት ነው። ያ ማለት ኤክስ ኢዝ ኢኳል ቱ 0 ሶሉሽን ነው። ምክንያቱም 0ን እዚህ ውስጥ ብታስገቡ ይሄ ስቴትመንት ትሩ ስለሚሆን ማለት ነው። ኤክስ ኢዝ ኢኳል ቱ 1 ሶሉሽን ነው። ምክንያቱም 1 ብታስገቡ ይሄ ኢኒኳሊቲ ትሩ ይሆናል። እስከ 3 ድረስ ያሉት ሶሉሽኖች ናቸው። ትሩ 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 ስለሆነ ማለት ነው። አራተኛዋ 4 ስትሆን ግን ፎልስ ስለምታደርግብን ኤክስ ኢዝ ኢኳል ቱ 4 የዚህ ኢኒኳሊቲ ሶሉሽን መሆን አትችልም። 4 ብቻ አይደለችም፣ ከ4 በኋላ ያሉት በሙሉ የኢኒኳሊቲያችን ሶሉሽን መሆን አይችሉም፣ ፎልስ ስለሚያደርጉብን ማለት ነው። ሶ እንዴት አድርገን ወርድ ፕሮብሌሙን ወይ ደግሞ ሪል ላይፍ ፕሮብሌሙን ወደ በኢኳሊቲ እንደምንገልጽ አያችሁ አይደለ? 130x ፕላስ 130x ለዛን 500 ይሄንን ሲቹዌሽን ኤክስፕረስ የሚያደርግ ኢኒኳሊቲ ነው። ኢኒኳሊቲ ነው። ሶ በዚህ መሰረት 0 1 እና 2 እንዲሁም 3 እነዚህ አራቱ ቁጥሮች ምንድናቸው? they are solutions ምክንያቱም ኢኒኳሊቲያችንን ትሩ ስለሚያደርጉልን። ሶ እነዚህ ምንድነው የሚባሉት? they are said to be solutions of the inequality። እነዚህን ሶሉሽኖች አንድ ላይ በሴት መልክ እንደዚህ አድርጋችሁ ስትጽፏቸው ይሄ ሴት ምን ይባላል? ሶሉሽን ሴት ይባላል ነው። ሶሉሽን ሴት ማለት basically it is a set or collection of the solutions በኤክስ ቦታ መግባት የሚችሉ አላዋብል የሆኑ ቫልዩዎች በኮሌክሽን ወይ በሴት መልክ ስታስቀምጧቸው እነሱ ምን ይባላሉ? ሶሉሽን ሴት እንላቸዋለን ነው። ግልጽ ነው አይደለ? ኦኬ፣ ወደሚቀጥለው ስላይድ እንሂድ። ሁለተኛው ስላይድ ምን ይላል? ሩልስ ፎር ሶልቪንግ ኢኒኳሊቲ። ሶ ኢኒኳሊቲዎችን ሶልቭ በምታደርጉበት ጊዜ ኢኒኳሊቲዎችን ሶልቭ ስታደርጉ ምን አይነት ሩሎችን ትጠቀማላችሁ ነው? ሁለት ሩሎችን እንጠቀማለን፣ ሩል 1 እና ሩል 2። ሶ የመጀመሪያው ሩል ምን ይላል? አንድ ኢኒኳሊቲ ግራና ቀኝ ሳይዱ ላይ ማለት ነው ተመሳሳይ ቁጥር አድ ብታደርጉ ወይም ሰብትራክት ብታደርጉ የኢኒኳሊቲውን ሳይን አፌክት አታደርጉም እያላችሁ ነው። ያ ማለት ኢኒኳሊቲው ለዛን ከነበረ ለዛን ሆኖ ይቀጥላል ነው። ግሬተር ዛን ከነበረ ደግሞ ግሬተር ዛን ሆኖ ይቀጥላል። አፌክት አያደርገውም ነው። ሳይኑን ሪቨርስ አያደርግብንም ነው። መቼ? ተመሳሳይ ቁጥር on both sides of the inequality add or subtract ካደረገን። እስቲ ወደ ኋላ እንመለስና ይሄንን እኒ ሶ ለምሳሌ ይሄ ኢኒኳሊቲያችን ቢሆን በቀኝና በግራ በኩል ያለው ላይ ተመሳሳይ ቁጥሮችን ብንደምር ለምሳሌ እዚህ ጋር +20 እዚህ ጋር +20 ብናረግ ኢኒኳሊቲያችን ምን ይሆናል? 130x +20 ለዛን 520 ይሆናል። ያ ማለት ለዛኗን እንዳለ አድርገን ያስቀመጥናት ሪቨርስ አላረግናትም። ሶ ይሄ ትሩ ነው ወይስ አይደለም የሚለውን ቼክ እናድርግ። በኤክስ ቦታ 0 እዚህ ውስጥ ስታስገቡ ትሩ መሆን አለበት። ሶ 130 ሲባዛ 0 0 ነው። 0 ሲደመር 20 20 ነው። 20 ከ520 ያንሳል እያለን ነው። ስለዚህ ትሩ ነው ማለት ነው። በኤክስ ቦታ 1ን ብታስገቡ 130 ሲደመር 20 150 ይሆናል። 150 ከ520 አሁንም ያንሳል። ስለዚህ ትሩ ነው። እንደዚህ እያላችሁ እስከ 3 ድረስ ብትሄዱ
ይሄ ኢንኢኳሊቲ ትሩ ነው የሚሆነው ልክ እንደቀደሙ ማለት ነው። ስለዚህ ኢንኢኳሊቲውን እችኛዋን ሳይን ሪቨርስ ማድረግ አያስፈልገንም። የመጀመሪያውን ራሷን ሳይን ተጠቅመን ሶልቭ ብናደርግ የምናገኘው በሙሉ ትሩዝ ቫልያችን ትሩ ነው ማለት ነው። ስለዚህ ተመሳሳይ ቁጥር አድ ብታደርጉ ሳይኑን አፌክት አያደርገውም። በተመሳሳይ ቁጥሮችን ደግሞ ብትቀንሱ ለምሳሌ ይሄንን ማይነስ ብታደርጉ አሁንም ሳይኗ አትቀየርም፣ ለዛ እንደሆነች ትቀጥላለች ነው። ነገር ግን ቦዝ ሳይዱን በተመሳሳይ ኔጌቲቭ ቁጥር ካባዛችሁ መልቲፕላይ ካረጋችሁ ኦር ዲቫይድ ካረጋችሁ በምን በኔጌቲቭ ቁጥር ካባዛችሁና ካካፈላችሁ ሳይኑ ሪቨርስ ይሆናል። በፖዚቲቭ ቁጥር ደግሞ ካባዛችሁና ካካፈላችሁ አጌን ምንም አይነት ቼንጅ አይኖርም። ስለዚህ ኢንኢኳሊቲያችን አንአፌክትድ የሚሆነው መቼ ነው? ተመሳሳይ ቁጥሮችን ስትደምሩ ወይም ስትቀንሱ አንድ፣ ሁለተኛ ደግሞ በፖዚቲቭ ቁጥር ቦዝ ሳይዱን ስታባዙ ወይም ስታካፍሉ ነው። ኢን ዲስ ቱ ኬዝስ የኢንኢኳሊቲ ሳይናችን አይቀየርም። ነገር ግን በኔጌቲቭ ቁጥር ካባዛችሁ ወይም ካካፈላችሁ ግን ሳይኑ ሪቨርስ መሆን አለበት ነው። ይሄንን ደግሞ እስቲ ቼክ እናድርግ። በኔጌቲቭ ቁጥር እናባዛና ይሄ ለዛን የነበረው ወደ ግሬተር ዛን ይቀየራል ወይስ አይቀየርም የሚለውን እኔ ሶ ሌትስ በማይነስ 1 እናባዛ። ለምሳሌ ቦዝ ሳይድስ በኔጌቲቭ 1 ብናባዛ ኢንኢኳሊቲያችን ኔጌቲቭ 130 ኤክስ ከዛ አውቀን እንደዚህ እንዳለን አድርገው ሪቨርስ አናርገው ማይነስ 500 ይሆናል። አሁን ምንድነው የምናደርገው? በኤክስ ቦታ 0 1 2 እና 3ን አስገብተን ይሄ ስቴትመንት ትሩ ነው ወይ ፎልስ ነው የሚለው ነገር ቼክ ማድረግ ነው። ሶ በኤክስ ቦታ 0ን ለምሳሌ ብታስገቡ ኔጌቲቭ 130 ሲባዛ በ0 0 ነው። 0 ያንሳል ከኔጌቲቭ 500 እያለ ነው። ኢት ዲስ ትሩ ኦር ፎልስ? 0 ከኔጌቲቭ 500 ያንሳል ወይስ ይበልጣል? መልሱልኝ እስቲ። ይበልጣል። 0 ከኔጌቲቭ 500 ይበልጣል ሁሉ ጊዜ። ምክንያቱም ሁሉም ኔጌቲቭ ቁጥሮች ከ0 በታች ነው ያሉት፣ ፖዚቲቭ ቁጥሮች ደግሞ ከ0 በላይ ነው ያሉት። ስለዚህ 0 must be always greater than all negative numbers። እዚህ ጋር ግን ለዛን ነው እያለ ነው። ሶ ሲንስ 0 is not less than -500 ይሄ ስቴትመንት ፎልስ ነው ማለት ነው። ይሄ የሚነግራችሁ ሳይኑ ትክክል እንዳልሆነ ነው። በኔጌቲቭ ቁጥር ስናባዛ ቦዝ ሳይድስ ሳይኑን የግድን ሪቨርስ ማድረግ እንዳለብን ነው የምንረዳው። ሶ ለዛን የነበረችውን ግሬተር ዛን ብታረጓት 0 ይበልጣል ከኔጌቲቭ 500 ትሩ ይሆናል ማለት ነው። በተመሳሳይ ኤክስን 1 ብታረጉ ኔጌቲቭ 130 ለዛ ኔጌቲቭ 500 ይሆናል። ኔጌቲቭ 130 ደግሞ ከኔጌቲቭ 500 ይበልጣል እንጂ አያንስም። ሶ ሳይኑን ፍሊፕ ካላደረጋችሁት ሪቨርስ ካላደረጋችሁት ስቴትመንታችሁ ፎልስ ነው የሚሆንባችሁ። ትሩ ለማድረግ የግድን ኢንኢኳሊቲዋን ምን ማድረግ አለባችሁ? ሪቨርስ ለዛን የነበረው ግሬተር ዛን ታርጉታላችሁ። ሶ በኔጌቲቭ ካባዛው ትክክለኛው ኢንኢኳሊቲ ምንድነው የሚሆነው? ኔጌቲቭ 130 ኤክስ ግሬተር ዛን ኔጌቲቭ 500 ይሆናል። አሁን በዚህ ኢንኢኳሊቲ ላይ 0ን 1ን 2 እና 3ን ብታስገቡ ስቴትመንታችሁ በሙሉ እንደቀድሙ ምን ይሆናል? ትሩ ይሆናል። ልክ እንደቀድሙ ማለት ልክ እንደዚህኛው ሳናባዛ በፊት እንደነበረ ኢንኢኳሊቲ ትሩ ይሆናል። ስለዚህ አንድን ኢንኢኳሊቲ ሌፍት እና ራይት ሳይዱን በተመሳሳይ ኔጌቲቭ ቁጥር ካባዛችሁ ወይ ካካፈላችሁ ሳይኑን ሪቨርስ ማድረግ አትርሱ ነው። ዋናው ኮንሰፕት ይሄ ነው። ሶ ሁለት ሩሎችን አየን ማለት ነው። ሩል 1 እና ሩል 2። እነዚህን ሁለት ሩሎች በደንብ አድርጋችሁ ማስታወስ አለባችሁ ኢንኢኳሊቲዎችን ሶልቭ በምታደርጉበት ጊዜ። ኦኬ እስካሁን ድረስ ያየነውን ቴዎሬቲካል ኖሌጅ ተጠቅመን እስቲ እነዚህን ፕሮብሌሞችን ሶልቭ እናድርግ። ምን ይላል? ሶልቭ 7x + 3 ለዛን 5x + 9 ይሄንን ሶልቭ አድርጉ እያለን ነው። ሶልቭ ካደረጋችሁ በኋላ ደግሞ ሶሉሽኑን ምን ላይ ያሳዩ ነው የሚለው ነምበር ላይን ላይ ያሳዩ እያለን ነው። ስለዚህ ይሄንን ሶልቭ ለማድረግ ምን እናደርጋለን? ኢኩዌሽኑን ሲንጻፍ 7x + 3 ለዛን 5x + 9 ይሄ ኦሪጂናል ኢኩዌሽናችን ኢንኢኳሊቲያችን ነው። ኦሪጂናል ኢንኢኳሊቲያችን ነው። ሶ የመጀመሪያው ስቴፕ ምንድነው የሚሆነው? you have to collect like terms ወይም ኮንስታንቶቹን ለብቻ በአንድ ሳይድ ኤክስ ደግሞ ያለባቸውን ደግሞ ለብቻ መሰብሰብ አለብን ማለት ነው። ሶ ኮሌክት ላይክ ተርምስ። ሶ እሱን በምናደርግበት ጊዜ 5xን ወደዚህ እናመጣታለን፣ 3 ደግሞ ወደዛ እንወስዳታለን። ምን ይሆናል ማለት ነው? 7x - 5x ለዛን 9 + 3 ወደዛ ሲሄድ -3 ይሆናል። በሌላ አነጋገር ቦዝ ሳይድስ ላይ ምን አደረገን? 3ን ቀነስን።
እንደገና 5xን ቀነስን ሶ 3ን ስትቀንሱ ይሄ 0 ይሆናል እዚህ ጋር -3ዋ ትመጣለች ከዛ -x -5x -5x ታደርጉ እቺኛዋ 5x ጠፋለች 7x -5x ይቀራችኋል ማለት ነው ስለዚህ ያደረግነው ምንድነው ማለት ነው ቦth ሳይዱን በተመሳሳይ ቁጥር ቀነስን ማለት ነው ኢንኢኳሊቲው ግን አፌክት አይሆንም ሩል 1 ማለት ነው ሩል 1 ምን ይላል የኢንኢኳሊቲያችሁን ሌፍት እና ራይት ሳይድ ተመሳሳይ ቁጥር ብትደምሩበት ወይም ብትቀንሱበት ሳይኑ አፌክትድ አይሆንም ይላል አይደለ ሶ 3 ቀነስን አፌክት አልሆነም ለዛን የነበረው ለዛን ነው አሁንም ግሬተር ዛን አልሆነም ማለት ነው ሶ ይሄንን ሲምፕሊፋይ ስታረጉት ምን ይመጣል 7x - 5x 2x ነው ለዛን 9 - 3 ደግሞ 6 ነው ሶ 2x ለዛን 6 ይላል ስለዚህ ይሄንን ደግሞ ሶልቭ ለማድረግ ቀጣዩ ምንድነው የምናደርገው በተመሳሳይ ፖዚቲቭ ቁጥር ማካፈል ማለት ነው በተመሳሳይ ፖዚቲቭ ቁጥር ደግሞ ስታካፍሉ አኮርዲንግ ቱ ሩል ነምበር 2 እዚህ ጋር ያየ ነው ማለት ነው በተመሳሳይ ፖዚቲቭ ቁጥር ካካፈላችሁ ወይም ካባዛችሁ ኢንኢኳሊቲያችሁ አይቀየርም ሶ እኛ በተመሳሳይ ፖዚቲቭ ቁጥር አካፈለን ምንድነው የምናደርገው ኦቨር 2 እናደርጋለን በዚህ ጊዜ ምን እናገኛለን ማለት ነው x ለዛን 3 you see ኢንኢኳሊቲዋ ሪቨርሳል ሆነች እንዳለች ነው ያስቀመጥነው ለምን በተመሳሳይ ፖዚቲቭ ቁጥር ስላካፈለን -2 ቢሆን ኖሮ ግን ለዛን የነበረው ግሬተር ዛን ይሆናል ነው ሶ ሶሉሽናችን የመጨረሻው ሶሉሽናችን ማን ነው ማለት ነው x ለዛን 3 ነው በሌላ ነገር ይሄንን ስቴትመንት ይሄንን ኢንኢኳሊቲ ትሩ የሚያደርጉት ቫልዩዎች ከ3 በታች ያሉት ናቸው ያለን ነው 3ን አያካትትም ከ3 በላይ ያሉትንም አያካትትም ማን ነው የሚያካትተው ከ3 በታች ያሉ ቁጥሮችን ነው ሪል ነምበሮች ማለት ነው ለምሳሌ 2.5ን 2.9 any real number which is less than 3 can be the solution for this inequality ይሄንን እንዴት አድርገን ነው በነምበር ላይን የምናሳየው የሚለው ነገር ለማየት መጀመሪያ ነምበር ላይኑ እንሳል ሶ ነምበር ላይን ስስሉ ሁለት አሮዎች ተጠቀማላችሁ ይሄ የሚነግራችሁ ይሄ ነምበር ላይን toward the left እና toward the right infinitely እንደሚቀጥል ነው ማቆም የለውም ማለት ነው ይሄ ወደ ፖዚቲቭ ኢንፊኒቲ ይቀጥላል ይሄ ደግሞ ወደ ኔጌቲቭ ኢንፊኒቲ ይቀጥላል ማቆም የለውም ሶ ይሄን ለማመልከት ደብል ሄድድ የሆነ አሮ እንጠቀማለን at the center 0 አለን then ወደዚህ ፖዚቲቭ ቁጥሮች ነው የሚኖሩት ወደዚህ ኔጌቲቭ ቁጥሮች ነው የሚኖሩት ሶ 1 2 3 4 5 6 እያለ እስከ ፖዚቲቭ ኢንፊኒቲ ይቀጥላል በዚህ ሳይድ ደግሞ ኔጌቲቭ ቁጥሮች ነው የሚኖሩት ማን -1 -2 -3 -4 እያለ እስከ ኔጌቲቭ ኢንፊኒቲ ይሄዳል ሶ ሶሉሽናችንን ነምበር ላይን ላይ ስናሳይ መጀመሪያ 3 የቱ ጋር ያለችው የሚለውን አይደንቲፋይ እናደርጋለን 3 እዚህ ጋር ያለችው ዴን የምንጠቀመው ኖርማል ሰርክል ነው ወይስ ሶሊድ የሆነ ሰርክል ነው የሚለውን ደግሞ አይደንቲፋይ ማድረግ አለብን እሱ ደግሞ የሚወሰነው እዚህ ጋር እንዳለው ኢንኢኳሊቲ ነው ኢንኢኳሊቲያችን ስትሪክት ኢንኢኳሊቲ ከሆነ ያ ማለት ለዛን ኦር ግሬተር ዛን ከሆነ የምንጠቀመው ሰርክል ነው ሶሊድ ያልሆነ ሰርክል ማለት ነው ነገር ግን ስላክ ኢንኢኳሊቲ ከሆነ ያ ማለት ለዛን ኦር ኢኳል ቱ ወይ ደግሞ ግሬተር ዛን ኦር ኢኳል ቱ ግን ከሆነ ሶሊድ ሰርክል እንጠቀማለን ኢን አወር ኬዝ ለዛን ብቻ ነው የሚለው 3ን ስለማያካትት 3ን እንደማያካትት ለማሳየት ምን እናደርጋለን ኖርማል የሆነ ሰርክል ነው የምንጠቀመው እቺ ኦፕን የሆነችው ሰርክል የምትነግረን 3ን አያካትትም ነው 3ን አያካትትም then x ለዛን 3 ይላል ስለዚህ ሼድ ማድረግ ያለብኝ ወይ ደግሞ ማስመር ያለብኝ ወደ ቀኝ ነው ወይስ ወደ ግራ ነው የሚለው ነገር ማመልከት አለብን ይሄ ግራ ነው ይሄ ቀኝ ነው ስለዚህ ወደ ቀኝ ሼድ የምናደርገው ግሬተር ዛን ቢሆን ነው ከ3 በላይ ያሉ ቁጥሮችን ለማመልከት ማለት ነው አሁን ግን ከ3 በታች ስለሆነ ለዛን ስለሚል ሼድ የምናደርገው የትኛው ነው ከዚህ ጀምሮ ወደ ኔጌቲቭ ኢንፊኒቲ ያለው ነው ሶ እሱን በሌላ ከለር ሼድ እናርግ ሶ ለምሳሌ ግሪን ተጠቀምኩ ሶ ከዚህ ጀምሮ እስከ ኔጌቲቭ ኢንፊኒቲ ድረስ ያለው በሙሉ ምንድነው ማለት ነው ሶሉሽን ነው የዚህ ኢንኢኳሊቲ ሶሉሽኖች ናቸው 3ን አያካትትም 2ን 1ን 0ን እንዲሁም በመሐከል ያሉ ዴሲማሎችን በሙሉ ያካትታል ነው ሶ ከዚህ ውስጥ የፈለጋችሁን ቁጥር ለምሳሌ ውሰዱና ቼክ አድርጉ -1ን ለምሳሌ ሰብስቲት ባረክ ምን ይሆናል -1 ታይምስ 7 -7 ይሆናል ከዛ +3 ለዛን -5 +9 ይሆናል ሶ -7 +3 ማለት -4 ነው -5 +
በሌላ ከለር